ሰላም እንዴት ናችሁ? እንደዚህ የሚያምር የማንጎ ኬክ በቀላሉ እንዴት አድርገን መስራት እንደምንችል አንድ ላይ እንሰራለን። ለአሰራር በጣም ቀላል ነው። ወደ አሰራሩ እንሄዳለን። የሚያስፈልገን 5 ክሬም ቺዝ፣ ያው መጠኑን እናንተ መወሰን ትችላላችሁ። 1 ክሬም ገሽታ፣ ድሪም ዋይፕ 2፣ 1 ከረሜል፣ ኮንደንስድ ሚልክ 2 በሾርባ ማንኪያና 1 ቀዝቃዛ ኩባያ ወተት፣ 5 የሾርባ ማንኪያ የማንጎ ጁስ ጨምረን በደንብ አድርገን ክሬሚ እስከሚሆን ድረስ እንደምታዩት ሚክስ አድርገን እናዘጋጃለን ማለት ነው። ማንኛውም የቫኒላ ኬክ እንቁርጥና በምታዩት መንገድ እናስተካክላለን። ከላይ እንዳይደርቅብን የማንጎ ጁስ ሳይበዛ በትንሹ እንጨምራለን። እንዲሁም ፍሬሽ ማንጎ የተከተፈ እንጨምራለን። በመቀጠል የሰራነውን ክሬም ከላይ እናደርጋለን። በመቀጠል የቫኒላውን ኬክ ከላይ እናደርግና በምታዩት መንገድ ሁሉንም እናስተካክላለን ማለት ነው። በመቀጠል ከላይ ማንጎ እናደርግና ከደረቀብን ትንሽ የማንጎ ጁስ እንጠቀማለን። በመቀጠል ክሬሙን በደንብ አድርገን ሁሉም ቦታ እናዳርሳለን። በምታዩት መንገድ ካስተካከልነው በኋላ 1 ኩባያ የማንጎ ጁስ፣ 1 የበቆሎ ዱቄት በማንኪያ፣ 1 የሻይ ማንኪያ ቫኒላ እናደርግና እጃችንን ሳናሳርፍ በደንብ አድርገን እያማሰልን እናበስለዋለን። እንደዚህ መወፈር ሲጀምር እናውጣውና እናበርደዋለን። ከበረደ በኋላ ወደ ኬኩ ላይ ቀስ እያደረግን እንጨምረዋለን ማለት ነው። እንደ ዲኮር ከፈለጋችሁ ደስ የሚላችሁን ፍሩት መጠቀም ትችላላችሁ። ከ4 እስከ 5 ሰዓት ፍሪጅ ውስጥ እናስቀምጠዋለን። ከ5 ሰዓት በኋላ እንደምታዩት ቆንጆ ሆኖ ቀዝቅዞ ደርሶልናል። በጣም ነው የሚጣፍጠው። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። ከወደዳችሁት ላይክ፣ ፎሎ፣ ሼር አድርጉኝ። ባይ